መልካም ዜና ነው ይዤላችሁ የመጣሁት። ከዛም በፊት ግን ይሄንን ቻናል ሰብስክራይብ እያደረጋችሁልን፣ ፌስቡክ ላይም ፎሎ እያደረጋችሁልን፣ ኮፒ ሊንክ ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉልን። የኢራን ብሔራዊ ቡድን ወደ አሜሪካ እንዲገባ በዋይት ሃውስ በኩል ቪዛ ተሰጥቶታል። ከዚህ በፊት ተከልክሎ ነበረ። ወደ አሜሪካ ገብተው የእግር ኳስ ጨዋታ እንዳያደርጉ ዓለም ዋንጫ ላይ እንዳይሳተፉ ተደርገው ነበረ። አሁን ላይ በወጡት ዜናዎች እንግዲህ የአሜሪካ ሴናተሮች፣ የአሜሪካ ዋይት ሃውስ ሰዎች ኢራን ዓለም ዋንጫ ላይ እንድትሳተፍና የእግር ኳስ ቡድኑም ቪዛ አግኝቶ ወደ አሜሪካ እንዲገባ ተደርጓል። ለዚህ ነው እንግዲህ እግር ኳስ ከፖለቲካም በላይ ነው፣ እግር ኳስ ከጦርነትም በላይ ነው፣ ሰላማዊ ትግል ነው፣ ሰላማዊ ጦርነት ነው የምንለው። እግር ኳስን ከፖለቲካ መነጠል አለብን ብሎ ዓለም የሚታገለውም ለዚህ ነው። እነዚህ ተጫዋቾች እንግዲህ ህልማቸው እውን ሆኗል፣ ህልማቸው ተሳክቷል። አሜሪካ ሄደው እንዲጫወቱ ተደርገዋል። ለኢራን ብሔራዊ ቡድንም ያለንን ደስታ እውነት ደስታችንን ለመግለጽ እንፈልጋለን። ምክንያቱም ከጦርነት በላይ ነው፣ እግር ኳስ ከጦርነት በላይ ነው የምንለውም ለዚህ ነው።